ጥሪ የተደረገላችሁ የክብር እንግዶች መምህራን እና የዛሬው ዕለት ደማቅ ኮከቦች የሆናችሁ ውድ ተመራቂ ተማሪዎቻችን በመጀመሪያ በዚህ እጅግ አስደሳች የምረቃ በዓላችን ላይ ስለተገኛችሁ ሁላችሁንም በላቀ ደስታ እንኳን ደህና መጣችሁ ለማለት እወዳለሁ። ዛሬ ልዩ ቀን ነው። ልጆቻችንን ለመጀመሪያ ጊዜ የትምህርት ዓለምን ደጃፍ ረግጠው ፊደልንና ቁጥርን መቁጠር ብቻ ሳይሆን አብሮ መኖርን፣ መተሳሰብንና ዓለምን በአዲስ እይታ ማየትን የተማሩበትን የመጀመሪያ ትልቅ ምዕራፍ የጠናቀቁበት ቀን ነው። ውድ ወላጆች እነዚህን ውድ ልጆች በእምነት ለእኛ ስላስረከባችሁንና በጉዟቸው ሁሉ ከጎናችን በመሆን ስለደገፋችሁን የላቀ ምስጋናዬን አቀርባለሁ። ዛሬ የምናየው እያንዳንዱ ፈገግታና ስኬት የእናንተም የትጋት ውጤት ነው። ውድ መምህራንና ሰራተኞች ልጆቹን በፍቅር በትዕግስትና በደግነት በመቅረጽ ላሳያችሁት ታላቅ መስዋዕትነት ምስጋናዬ ወሰን የለውም። እናንተ ለነገው ትውልድ ጠንካራ መሰረት ጥላችኋል። እናንተ ውድ የዛሬ ተመራቂዎቻችን ዛሬ በእናንተ በጣም ኮርተናል። የነገዎቹ ዶክተሮች፣ መሐንዲሶች፣ መሪዎችና ሳይንቲስቶች ዛሬ እዚህ ፊት ለፊቴ ይታዩኛል። በደመቀው ፈገግታችሁና በትጋታችሁ ሁልጊዜም በልባችን ውስጥ ትኖራላችሁ። ወደ ቀጣዩ አንደኛ ክፍል የትምህርት ጉዟችሁ በደስታና በልበ ሙሉነት እንድትሻገሩ መልካም ምኞቴን እገልጻለሁ። ዛሬ ከመዋለ ሕፃናት በተሳካ ሁኔታ ተመርቃችኋል። ይህ መጨረሻ ሳይሆን የትልቅ ጉዞ መጀመሪያ ነው። በዚህ ትምህርት ቤት ውስጥ መጻፍን፣ ማንበብን፣ መቁጠርን ብቻ አልተማራችሁም። ፍቅርን፣ መተባበርን፣ መከባበርን፣ ታዛዥነትንና ጥሩ ስነ ምግባርንም ተምራችኋል። እነዚህ የህይወት መሰረቶች ወደፊት በምትጓዙበት መንገድ ብርሃን ይሆኑላችኋል። ሁልጊዜ እውነተኞች፣ ትጉሆች፣ ትሁቶችና አክባሪዎች ሁኑ። ወላጆቻችሁን አክብሩ፣ መምህራኖቻችሁንም አዳምጡ። ለሀገራችሁም ጠቃሚ ዜጎች ለመሆን ጠንክራችሁ ተማሩ። ፈጣሪ በጥበብ ይምራችሁ፣ አሜን በሉ። በፍቅሩ ይጠብቃችሁ፣ በጸጋውም ያሳድጋችሁ። የምታደርጉት ሁሉ የተሳካ ይሁን፣ ህልማችሁ እውን ይሁን። በድጋሚ ሁላችሁም ወደዚህ ደማቅ የምረቃ ስነ ስርዓት እንኳን ደህና መጣችሁ። በመቀጠል በዓመት ውስጥ የተከናወኑ ተግባራትን እንደሚከተለው አቀርባለሁ። ሁሌም እንደምናደርገው በ2017 ዓመተ ምህረት ለ2018 ዓመተ ምህረት እንመዘግባለን ብለን የያዝነው እቅድ በአጠቃላይ 80 ተማሪዎችን ሲሆን በክረምቱ ከመዘገብናቸው እንዲሁም በመሃል ከሌላ ትምህርት ቤት በተለያየ ምክንያቶች ከመጡ 2 ተማሪዎችና አንድ የነጻ ክፍያ ተማሪ ጋር በድምሩ 66 ተማሪዎችን በያዝነው ዓመት መዝግበን ትምህርቱን መስጠት ተችሏል። ከነዚህም ውስጥ 17ቱ ዛሬ የምታዩቸው እንቁ ተመራቂ ተማሪዎቻችን ናቸው። በትምህርት ዘመኑ ልጆቹን ያበቃሉ ብለን ያሰብነውን ትምህርት ቀርጸን ለማስተማር ጥረት የተደረገ ሲሆን ከክፍለ ከተማ ትምህርት ጥራትና ቁጥጥር ቢሮ ኃላፊዎች ስርዓተ ትምህርት ጥሰት ፈጽማችኋል በሚል የማስጠንቀቂያ ደብዳቤ መሰጠት ምክንያት ካሪኩለሙ በሚያዘው መንገድ ለመሄድ እንዲሁም ለልጆቻችን ይጠቅማሉ ስለሆነ መሰጠት አለበት ብለን ያሰብነውን ትምህርት ጎን ለጎን ለመስጠት ጥረት አድርገናል። በዚህም የትምህርት አሰጣጥ በመጀመሪያ ሴሚስተር ከ64 ተማሪዎች 25% ተማሪ ውጤት ያስመዘገቡ ሲሆን 66ቱ ተማሪዎች ለውስጥ ተመድበዋል። እንዲሁም ቀሪዎቹ 9ኞቹ ሐመር ውሃ አምጥተዋል። ውጤቱ እንደሚያሳየው አብዛኛው ተማሪ ለመደብ ውስጥ መመደብ ተችሏል። በሁለተኛው ሴሚስተር ውጤት ደግሞ ከ66 ተማሪዎች 20%ቱ ያመጣ ሲሆን 73ቱ ለ7% የሚሆነው ደግሞ ሐመር ውሃ አምጥቷል። በዚህም ከሴሚስተር 1 ሁለተኛ ሴሚስተር ላይ የመጣው ውጤት የተሻለ ሆኖ ተገኝቷል። እንደሚታወቀው ለትምህርት ቤቱ የጀርባ አጥንት ሆነው የሚያገለግሉንን በተለይም ከ2014 ዓ.ም ወዲህ የወላጅ ኮሚቴዎች ለእኛ እዚህ መድረስ ከፍተኛ ሚና ተጫውተዋል። በያዝነው ዓመትም በቀን 3ኛ ወር 2018 ወላጆች በተገኙበት ምርጫ አድርገን 4 አዲስ የኮሚቴ አባላትን ከወላጆች እንዲሁም 2 መምህራንን 2 ከመምህራን በማድረግ ተመርጦ በጋራ ሲያገለግሉ ቆይተዋል። ኮሚቴዎቻችንም ያለምንም ችግር በጠራናቸው ጊዜ ሁሉ በተቻላቸው አቅም ካላቸው እንቁ ጊዜ ቀንሰው በአካል በመገኘት ለችግሮቻችን የመፍትሄ አቅጣጫ እያስቀመጡ እንዲሁም በዓመት ውስጥ ሊሰሩ የሚገባቸውን ተግባራት በጋራ በመሆን
ትልቁን ድርሻ ተወጥተዋል። በተለይም ትምህርት ቤቱ ገጽታው መቀየርና ለተማሪዎች ደህንነቱ የተጠበቀ መሆን አለበት በሚል ጠንካራ አቋም አጥሩን ለማሰራት ይረዳ ዘንድ ወላጆችንም ሰብስበው ጠርተው በማወያየት የልማቱ ስራ ላይ ተሳታፊ እንዲሆኑ የማሳመንና ዓላማውን የጋራ የማድረግ ስራ ሰርተዋል። በዚህም አብዛኛው በሚባል ሁኔታ በሀሳቡ ተስማምተው ድጋፉን አድርገዋል። ለዚህም ለኮሚቴው እንዲሁም በአጠቃላይ ለወላጆች ከልብ እናመሰግናለን። በዚህም ወላጆች ምን ያህል በልጆቻቸው የመማር ሂደት ውስጥ ንቁ ተሳታፊ መሆን እንደሚገባቸው አሳይተውናል። ለዚህም ልባዊ ምስጋናችንን ልናቀርብ እንወዳለን። በትምህርት ዓመት ውስጥ ከሐምሌ 1 ጀምሮ ከእናንተ ከወላጆች የተሰበሰበውን የትምህርትና የተለያዩ አገልግሎቶች ክፍያ ቀጥተኛ በሆነ መልኩ የልጆቻችንን የትምህርት ጥራት ለማሻሻልና ምቹ አካባቢ ለመፍጠር ውሏል። ዋና ዋናዎቹ እንቅስቃሴዎቻችን የሚከተሉት ናቸው። በ2017 ዓ.ም ተጀምሮ የነበረው የሊሾ ስራ በያዝነው በጀት ዓመት ከዋና በር ጀምሮ እስከ KG1 ድረስ የሊሾ ስራ ተጠናቋል። ተማሪዎች ከሽንት ቤት ሲወጡ የሚታጠቡበትና ንጽህናቸውን የሚጠብቁበት የውሃ አቅርቦት ዝርጋታ ተሰርቷል። የመሰረተ ልማት ማሻሻያ ማለትም የልጆቻችንን ደህንነት ይበልጥ አስተማማኝ ለማድረግ በግቢው ውስጥ ያሉ መጫወቻዎችን ጥገና ተደርጎላቸዋል። ለመምህራን፣ ረዳት መምህራንና ለድጋፍ ሰጪ ሰራተኞች የደሞዝ ማሻሻያዎችን የማድረግ ስራ ተሰርቷል። ለእነዚህና ለመሳሰሉ ስራዎች የገንዘብ ክፍያዎችን በወቅቱ በመፈጸምና የትምህርት ቤታችንን የልማት ስራዎች በገንዘብም ሆነ በቁሳቁስ በመደገፍ ላደረጋችሁት አስተዋጽኦ በድጋሚ ላቅ ያለ ምስጋናችንን እናቀርባለን። ሁሌም በየዓመቱ እንደምናካሂደው ትምህርት ቤታችን በዓመት ውስጥ ከተለያዩ አካላት ጋር የአብሮ መስራትን ስራ ሰርቷል። ከነዚህ መካከል ከወረዳውና ከክፍለ ከተማው ትምህርት ቢሮ፣ ከጤና ጽሕፈት ቤት፣ ከደረቅ ቆሻሻ አስተዳደር እንዲሁም ከልዩ ልዩ አካላት ጋር በተጠናከረ መልኩ በጋራ ስንሰራ ቆይተናል። በዚህ ዓመት በትምህርት ቤታችን ብዙ መልካም ስራዎችን አከናውነናል። ህጻናትን በንባብ፣ በጽህፈት፣ በጨዋታ፣ በስነ ምግባር በልዩ ልዩ ዘዴዎች ተማሪዎች ችሎታቸውን እንዲያዳብሩ አድርገናል። ይህ ውጤት በመምህራን ትጋትና በወላጆች ትብብር የተገኘ መሆኑን በክብር እንገልጻለን። በጉዟችን ውስጥ መልካም አጋጣሚዎች፣ ያጋጠሙ ችግሮች እንዲሁም ችግሩን ለመፍታት የወሰናቸው መፍትሄዎች ነበሩ። ከነዚህም ውስጥ መልካም አጋጣሚዎቻችን ከወላጅ ከመምህራንም ከወላጅ መምህራን ህብረት ኮሚቴዎች እንዲሁም ከተለያዩ አካላት ጋር ስራውን በጋራ በመግባባት መስራታችን፣ ያጋጠሙ ችግሮቻችን ደግሞ የህፃናት መዘግየትና መቅረት፣ አንዳንድ ህፃናት በሰዓታቸው ያለ መምጣት እንዲሁም ብዙ ቀናት ከትምህርት ገበታቸው መቅረታቸው በትምህርታቸውና በማህበራዊ እድገታቸው ላይ ተጽዕኖ አሳድሯል። የወላጆች ተሳትፎ ውስንነትም ሌላው ችግር ነበር። አንዳንድ ወላጆች በስብሰባና በትምህርት ክትትል በቂ ተሳትፎ ያለማድረግ ማለትም የልጆቻቸውን የቤት ስራ እንዲሁም የኮሚኒኬሽን መልእክትን ተከታትሎ ያለመፈረም ችግር ነበር። ይህም የተማሪዎችን አቅም ሊገድብ ችሏል። ሌላው የትምህርት ጥራቱን የተሻለ ለማድረግ ቅድም እንዳነሳ ነው የትምህርት ጥራቱን የተሻለ ለማድረግና ተማሪዎችን ለማብቃት እየሄድንበት በነበረው ጉዞ ላይ የትምህርት ጥራት ተቆጣጣሪዎች መጥተው ስርዓተ ትምህርት ጥሰት በሚል ትምህርት ምክንያት የማስጠንቀቂያ ደብዳቤ መስጠት በምንፈልገው ልክ ትምህርት አሰጣጡን እንዳይሄድ አድርጎብናል። ሌላው ችግር የአንዳንድ ወላጆች የትምህርት ቤት ክፍያን በሰዓቱና በወቅቱ አለመክፈልም ሌላው ተግዳሮታችን ነበር። የአጥር ስራ ለመስራት በምንነሳበት ጊዜ ፍቃድ ካልወጣ አይሰራም በማለት ፍቃድ ለማግኘት መጉላላታችንም ሌላው ችግራችን ነበረ። የተወሰዱ መፍትሄዎቻችን በሰዓቱ ተገኝተው ትምህርታቸውን ላልተከታተሉ ተማሪዎች ምንም እንኳን መምህራን ላይ ጫና ቢፈጥርም በመጡበት ዕለት ትምህርቱ እንዲሰጣቸው ተደርጓል። የትምህርት ጥራት ተቆጣጣሪዎች ካመጡት የማስጠንቀቂያ ደብዳቤ በመነሳት 5 የነበረው ደብተር 3ቱን በመመለስ በ2 ደብተር ብቻ ትምህርቱን ሳናጓደል ሰጥተናል። የአጥር ፍቃድ ለማግኘት ከ4 ወር ያላነሰ ጊዜ ቢወስድም አሁን ላይ ፍቃዱን አግኝተናል። የዕቃ አቅርቦትም ጀምረናል። በቀጣይ ስራውን የምናካሄድም ይሆናል። በመጨረሻም በመጪው የትምህርት ዓመት ትምህርት ቤታችን የሚከተሉትን እቅዶች ለማሳካት ትኩረት ያደረገ መሆኑን ዝርዝር እቅዶቻችንን እንደሚከተለው አቀርባለሁ።
በቀጣይ ዓመት ልዩ ልዩ የቅስቀሳ ስራ በማካሄድ ከሐምሌ 1 ጀምሮ ማለት ነው የተማሪ ቁጥራችንን አሁን ላይ ከነበረው ከ66 ወደ 90 ማድረስ እቅዳችን ነው። ሌላው የአጥር ስራን ማካሄድም ሌላው እቅድ ነው። ከወላጆች ጋር ያለንን ትብብር ማጠናከር፣ የመምህራን አቅም ግንባታ ላይ ትልቅ ስራ ማከናወን፣ የልጆች ደህንነትና እንክብካቤ ላይ ልዩ ልዩ የግቢ ማስዋቢያ ስራዎችን እንዲሁ መስራት እቅዶቻችን ናቸው። ያው እንግዲህ በኑሮ ውድነት ምክንያትም የትምህርት ክፍያ ጭማሪ የማናደርግ ስለሆነ ከአሁኑ የተሻለ የተማሪ ቁጥር እንደሚኖረን ተስፋ እናደርጋለን። በመጨረሻም ከወላጆች በኑሮ ውድነት ምክንያት የክፍያ ጭማሪ የማይደረግ ስለሆነ ሁላችሁም ወላጆች እንግዲህ በኋላ ላይ የምንናገረው ነገር ይኖራል። በመንደራችሁ በሰፈራችሁ ያሉ በጎረቤታችሁ ያሉ ወላጆችን ቀስቅሳችሁ ልጆች እንድታመጡልንና ትምህርት ቤታችሁን እንድታሳድጉልን በዚህ አጋጣሚ ማስተላለፍ ፈልጋለሁ። በመጨረሻም ከወላጆች ከመምህራንና ከሁሉም አጋሮቻችን ጋር በመተባበር ልጆቻችንን በእውቀት በስነ ምግባር ችሎታ የተሻሉ እንዲሆኑ በትጋት እንሰራለን። ሪፖርቴን በዚህ ላይ አጠናቅቃለሁ። ስላዳመጣችሁ